ከሺሻ ቤት ለመውጣት አስተግፊሩላህ ብለህ እዛው ሺሻ ቤት መቀመጥ አይደለም። ከጫት ቤት ለመውጣት አስተግፊሩላህ ብለህ እዛው መቀመጥ አይደለም። ከኸምር ቤቱም ለመውጣት አስተግፊሩላህ ብለህ እዛው አስካሪ መጠጥ ቤቷ ላይ መቀመጥ አይደለም። መለየት፣ ከዛ ቦታ መሸሽ ያስፈልጋል። አንድ ታሪክ አብራችሁ ተከታተሉ። ታሪኩ የሚናገሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ቡኻሪ ሙስሊም ተስማምተው የዘገቡት ነው። عن أبي سعد بن مالك بن سنان الخدري رضي الله عنه أن النبي صلى الله عليه وسلم قال كان في من كان قبلكم رجل كان أنت بستفيد عند سونبر قتل 99 نفسا زتن نفس قدله حديث تقول الله لمن ما مارنو ما متو فاسأل أن أعلم لم أهل الأرض مدر لعواقي تبالون صو طيق ما نوست أملاكتني فدل على راهب عند راهب مالته وقت اللهم الله የሚገዘነው ذكر ያደርጋል ግን ወቀት የለውም ጠርሱን አመላከቱት فأتاه متى سوزن فقال إنه نجر إنه إنه قتل 99 نفسا فهل له من توبة عند سو 99 سو قال له لست توبة له الله يقبله አለ فقال لا ረበጭራሽ አለ ወንጀላኩ በቃ ذكرون የሚያደርገው ወቀት የለውም ረበጭራሽ 99 ረበጭራሽ አለ الله قال مارኛ አንተስ ምን ትሰራለህ አለና فقتله እሱንም ገደለው فكمله به 100 በሱ 100 ሞላ አሁንም አላስቻለው ወደ አላህ መመለስ ፈለገ ثم سأل አሁንም ጠየቀ ከውቀት ባልተቤቶች አሳዩኝ ነው ማለት እሱን አሳዩኛ رجل عالم የሆነን ሰው አመላከቱት فقال إنه قتل 100 نفس فهل له من توبة 100 ሰው ገለዋል ለሱ ተውባ አለው አላህ ይቀበለዋል ቢቶበት ቢመለሳል فقال علم አይደል علم እኮ መፍትሄ ያጣል نعم አዎን አለ እኛ ችግራችን ምንድነው እስቲ ከማከላችን መኪና ተበላሽቶብህ ዳቦ ቤት መሄድ አለ የት ነው የምንሄደው ጋራጅ ቤት ነው አይደል ዳቦ ፈለገ ጋራጅ ቤት እንደማትሄደው መኪና ተበላሽቶብህ ዳቦ ቤት እንደማትሄደው እስላማዊ ፈትዋ ስትጠይቅም አዋቂዎችን ጠይቅ የነቢጤ ጃሂሉን እየጠየቅ ፌስቡኩን ዛሬ ያጨናነቀው እንደፈለገ ፈትዋ የሚሰጠውን እየጠየቅ ዲንህን አትበርስ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል የከቂያማ ምልክት ዓሊሞች ያልቃሉ ጃሂል ይተካል ያለ ቦታው ላይ ይቀመጥና ጥያቄ ይጠየቃል ያለ ዕውቀት ፈትዋ ይሰጣል ጠሙ ያጠማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ነብዩ ንግር ቡኻሪ የዘገቡት ነው ስለዚህ እናንተ ላይ የሚጠበቀው ኢጅቲሃድ ማድረግ ያለባችሁ ማን ነው ዓሊም ትክክለኛ ዓሊም አላህን ፈርቶ መልስ የሚሰጥ ያን እንጂ ዝም ብለን በየመንደሩ እየጠየቀን ይሄ ማድረግ የለብንም ይሄው ሐዲስ ውስጥ ነው የሚያስተምረን ይሄ ዓሊም አዎን አላህ ይምርሃል አለ ወመን يحول بينه وبين التوبة ባንተና በተውባ መካከል ማን ነው ግርዶም የሆነው አለ ተስፋ ሰጠው ከዛ ሊቀበል ነው እንጠሊቅ ነገር ግን አለ ሂድ ተጓዝ إلى أرض كذا وكذا እንዲህ የተባለ ቦታ አለ ወደዛ ሂድ فإن فيها أناسا الزاو سوتشالو يعبدون الله نميجزو فاعبد الله معهم كان السجار الله انتجزال يصوت بطوال يوم التنستوال هنا كبابي راقي يالونه ولا ترجع إلى أرضك ودنبر كبت بوتان لا تملس فإنها أرض سوء اتشي ما يسمت فسوت بوتانو قلتنا توبة درقال كجات بيت وطال اتملس ودا جات بيت توبة አድርጋል ከሺሻ ቤት ወጥቷል ወደ ሺሻ ቤት አትመለስ ወደሚያጠፉ ሰዎች አትመለስ ራቅ ነው ይሄው ሐዲሱ ነው እኔ አይደለም እኔ እየመከሩት ነው ያ ሁሉ ያጠፋን ሰው መፍትሄው አላህ እንዲቀበለ ወደዚህ ቦታ እንዳትመለስ አለ فانطلق መንገድ ጀመረ حتى نصف الطريق